የካፕካት አድስ የሚያስቸግራችሁ ከሆነ ዛሬ ይህንን ነገር ፊክስ እናደርጋለን። እንደዚህ ካፕካትን ስትሰሩበት ወይንም ደግሞ ወጥታችሁ ስትመለሱ እንዲሁም ኤክስፖርት ስታደርጉ በጣም ያስቸግራችኋል። ያንም ፊክስ እናደርጋለን ማለት ነው። ይሄው አሁን ኤክስፖርት ስታደርጉ ለምሳሌ አድሶችን እያመጣ በጣም አሰልቺ አድሶችን ያመጣል አንዳንዴ ደግሞ እና ይህንን ፊክስ እንዴት እናደርጋለን የሚለውን በቀላሉ በዚች ደቂቃ ውስጥ አሳያችኋለሁ ማለት ነው። ይሄ ሴቲንግ ውስጥ ትገባላችሁ። ከዛ ኮኔክሽን የሚለውን ከነካችሁ በኋላ ሞር ኮኔክሽን የሚሉ ነክታችሁ ትገባላችሁ። አንድሮይድ ከያዛችሁ እንደማለት ነው። ከዛ ፕራይቬት ዲኤንኤስ የሚለውን አይታችኋል። ከዛ እሱን ትነኩና ፕራይቬት ዲኤንኤስ የሚለውን ኦን ታደርጋላችሁ። ከዛ ሴቭ ታደርጋላችሁ ማለት ነው። ከዛ እዚህ ገብታችሁ አሁን ማየት ትችላላችሁ። አፕ ውስጥ ገብተን ደግሞ አሁን ከዛ መልሰን ከመጠቀማችን በፊት አፑን እንደዚህ ሳይዙን አድጀስት ካደረግን በኋላ ካፕካት ያው ብዙ ጊዜ ብዙ እንትኖችን ስለሚጠቀም ወደ ላይ ይመጣል። እሱን ውስጥ ገብተን ዳታውን ወይንም ደግሞ ኬቹን እናጠፋለን ወይም ክሊር እናደርጋለን ማለት ነው። ኬጁን እንደዚህ ክሊር ካደረግን በኋላ ተመልሰን እንከፍተዋለን ማለት ነው። ካፕካት ተመልሰን ከፍተን ላሳያችሁ አሁን አድስ ፍሪ መሆኑንና አለመሆኑን ይኸው ትነካላችሁ። ያው መልሳችሁ ወታችሁ ብትገቡም አሁን አድስ አያመጣም። ኤክስፖርት ስታደርጉ ደግሞ ትንሽ አድስ ወይንም ደግሞ የጽሁፍ ብቻ ያመጣል። ያው በሰከንድ ውስጥ ኤክስ አድርጋችሁ ወይንም ደግሞ ካንስል አድርጋችሁ መግባት የምችሉት ማለት ነው። አሁን ሎዲንግ አድ እያለ ነው ግን ደግሞ እንትን አይለውም ማለት ነው። ቶሎ ስለወጣሁኝ አሁን ኤክስፖርት ማድረግ አትችልም ብሎኛል። ተመልሼ ላሳያችሁ። አሁን ከእንደገና አድርገን ይኸው አሁን ከእንደገና እናድርግና ኤክስፖርት እናድርግና ላሳያችሁ። ሎዲንግ አድ ይላል። ኦልሬዲ ገና ስለሆነ አሁን እንትን ስላደረኩኝ ነው። ከዛ እንደዚህ ጽሁፎችን ብቻ ያመጣል። በቃ ኤክስዋን ብቻ ነክተን ካንስል ካደረግን በኋላ ራሱ ኤክስፖርት ያደርግልናል ማለት ነው። ይሄ በጣም በቀላሉ አድሱን የምታጠፉበት ወይ ነው። እንደዚህ አይነት መረጃዎችን ለማግኘት ደግሞ በቃ ያው ቻናሏን ሰብስክራይብ አድርጉና ቪዲዮንም ላይክ አድርጉ ለሌላ ሰው እንዲደርስ ማለት ነው።